ወደ ዋልድባ የመግባት ሥርዓት። ለመጀመሪያ ጊዜ ወደ ዋልድባ የሚገባ ረድ ወይም ደቀ መዝሙር ወጣኒ ይባላል። አንድ ሰው ሕሊናውን ለምነና አነሳስቶ ወደ ዋልድባ ገዳም በሚገባበት ወቅት በገዳሙ ሕግ ከየትም ይምጣ ከየት ማንም ይሁን ማን እግሩን አጥበው ማረፊያ ሰጥተው ይቀበሉታል። እስከ 7 ቀንም ማንም አይጠይቀው። ለጠበል ከመጣ 7 ቀን ተጠምቆ ወደ መጣበት ይመለሳል። አመጣጡ ለምነና ከሆነም ከ7 ቀን በኋላ የገዳሙ መጋቢ ከየት መጣህ? ለምንስ መጣህ? ብሎ ይጠይቀዋል። ነገር ግን 7 ቀን ሙሉ ለምንም ይምጣ ለምን ምግቡና መኝታው ሁሉ ይሰጠዋል። ለምናኔ ከሆነ ከመጣበት ቦታ ማለትም ከገዳም ከሆነ ከገዳም፣ ከትምህርት ቤትም ከሆነ ስሙን በመግለጥ ከእንዲህ ያለ ቦታ መጣሁ ይላል። ለምን መጣ ሲሉት አባቶች እናንተን መስዬ በዚህ ቅዱስ ገዳም ለመኖር መጣሁ ይላል። ወዲያውኑ መጋቢው ወደ በላይ ኃላፊዎች ያቀርበዋል። ከነሱ የሚነገረውም ይህ ቃል ነው። ወንድማችን በዓለማችን እንደ ገዳም ያለ ፈተና የሚበዛበት ቦታ የትም የለም። ሰብአዊ ፈተና ተሰብስቦ የሚገኘው በገዳም ውስጥ ነው። ስለሆነም አትችለውምና ወደ መጣህበት ብትመለስ ይሻልሃል። ምክንያቱም ብዙህ ሕማሞሙ ለጻድቃን ማለት የጻድቃን መከራቸው ብዙ ነው በተባለው መሠረት በዚህ ዓለም ከሚኖሩ ሰዎች ይልቅ በምናኔ ወደ ገዳም በሚገቡ ሰዎች ላይ የሚደርሰው ፈተና የበለጠ ከባድ ነው። ስማ ልጃችን፣ አባቶች በዚህ ገዳም የሚኖሩት የዚህ ዓለም ትዝታ የሚያደርስባቸውንና ከዚሁ ከገዳም የሚቀበሉትን ፈተና ችለውና ታግሰው ነው። አባቶች የሚዋጉት ከዚህ ዓለም ብቻ ሳይሆን ከረቂቃን አጋንንትም ጋር ከመዋጋት አቋርጠው አያውቁም። ጦርነቱም እስከ ዕለተ ሞት ድረስ የሚያከትም አይደለም። በጠቅላላው በገዳም በመናንያን ላይ የሚደርሰው ፈተና እጅግ ብዙ ነው። በእውነቱ ወንድማችን